ህመምህንና ደካማ ጎንህን ለሰዎች በጭራሽ አትናገር። ሰው መጥፎ ነው። ደካማ ጎንህን ያወቀ ዕለት በዚያ ደካማ ጎንህ ያጠቃሃል። ወላጅ መበደር የምችለው ወይ መግዛት የምችለው ነው እንዲህ ይመስላችሁ? ገንዘብ ብቻ ነው ትዝታ። ገንዘቡ ሰው ሆኖ ወላጅ ሆኖ አልሄደልኝ። ጭሱም መጥፎ ትዝታዎችን ከሌላ አልገፈፈልኝ። ዝም ብሎ ጠንካራ መምሰል ብቻ። ዮናስ ሄርሚላ እንዴት ነሽ? እኔ ደህና ነኝ። አንተ ግን የራሱን የቀብር ስነ ስርዓት የሚመለከት ሰው ትመስላለህ። የተፈጠረ ችግር አለ? ኧረ በፍፁም። ጭንቀት ወደሚጋራ ሁነኛ ሰው ይፈልጋሉ ክቡርነቱ። እኔ እንጃ፣ ግን እንዴት እዚህ መጣሽ? ወደ አርት ክበብ እየሄድኩ ነበር። ከዛም ግን ከርቀት ሰው የሚፈልግ ልጅ አየሁና ወደዛ መሄድ ይሰራስኩት። ለእኔ ብለሽማ ከልምድ መቅረት የለብሽም። ለኔ ብለሽ እያልክማ ራስን አትካብ። አሁን የሆነው እንዲህ ነው። ቀጣይ ስለሚሆነው ግን ልፊ እየጠየኩት ነው። አንቺስ የተለየሽ ነሽ። በላ ተነስ እንሂድ። አራባ ዳቦ መግዣ እንኳን ስጠኝ። አራባ ያለን ዳቦ መግዣ እንኳን ስጠኝ። ርቦኝ ነው። አራባ ይመችሽ። አያስቅም።
ስራሽ በምን ቃል መውደድን ይገልጻል የልቤን ደሞ እስከ ቃል በላይ ታውቂው የለም ወይ 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 ሚዛን ነው አንተ ማለት ነው የለም አመሰግናለሁ ግን ሳሚኝ እሺ ጃኒ ካሉሽ ያለሽ ጨንቀኛል በጉልበት የሚያምን ግን አይመስልም ወይ በሱ እንኳን ምስኪን ልጅ ነው ጉድ ወደፊት ቀጥታ ተመልከት ግን አትደንግጥ ለልጅቱ ከአዲሱ ሎል ጋር ወዴት እየሄድሽ ነው? አይዞሽ አትደንግጪ ነኝ እዚህ ደግሞ ምን ትሰራለህ? ቅድም እኮ ያልጠበኩት ነገር ነው ሚኪ ምን አድርጋችሁት ነው? እኔ ምን አውቃለሁ ታስሮ እንደተፈታ ጥጃ ፍትልክ ብሎ ጠፋ ደግሞ ማኪ ጓደኛሽ ነች እንዴ? አዎ ግን እንዴት አወቃት? ሚኪ ነው ነገረኝ ወላጅ ምናምን እንደሌላት ግን ሚኪ ምን ሆኖ ነው ሲያይ የሮጠው? በፍጹም አንቺን ከሷ ጋር ያያችኋለሁ አልገመተም ነበር ለሌላ ጊዜ ግን ስታይኝ እንደማይተዋወቅ ሰው ድጋሚ መተዋወቅ ነው ያለብን ብለን ንገር እንዴት እንዴ የሰፈራችን ጫማ ጠራጊ ነኝ ብሎ ነው የክብር ስማችን ይመለስ ምን ተብሎ ክብር ሊስትሮ ነው ይቅርታ ለጨዋታ ብዬ ስራው ክብር ነው እናቴ አንድ የምርምር ተቋም ውስጥ ምሰራ ጽዳት ሰራተኛ ምንድነው ምሰሩ ተብላ ስትጠይቅ በኩራት የሳይንቲስቱን መንገድ መጥረግ ነው ብላ ተናገረች እሱ ማለት ከነክ የሥራ ትንሽ የለው አዎ የሥራማ ትንሽ የለው ግን ጓደኛክን ስታይን ድጋሚ እንዳትሮጥ ባለው ኧረ እሱ ጭራሽ እናንተ የረገጣችሁበትን አረግጥም ብሎ ስራ ቦታውን ራሱ ቀይሯል እንዴ እንደዛማ እንዳያደርግ የማኪ ጭንቅላት ላይ ምን ሆኖ ነው የሮጠው የሚል ጥያቄ ነው የሚፈጥረው ነግሬው ነበር ያው ሚኪ ግን ከደረቀ ደረቀ ነው እሱ ማለት ከነክ ቆይ እንዴ እንጀራ ይዤ ልምጣ ይቅርታ ወጥ ስላልሰራው ነው እሺ ችግር የለም ዛሬ በጣም አስፈላጊ መጣሽ ሄርሜላን እየጠበቅክ ነው ነበር ለምን እንደቀረሽ ግን አልገባኝ ሄርሜላ ቅድም ከዮናስ ጋር መንገድ ላይ አብረው እየሄዱ ነበር ዮናስ አዎ ዮናስ ከተከበሩ ሄርሜላ ጋር እቺ አስመሳይ ቤቲ ስለሷ እንደዚህ እንድትናገሪ አልፈቅድልሽ አይነን ግለጥ ሳሚ እየተጠቀመችብህ እኮ ነው ለህልሟት ደክማለህ ንግግሮቿን ታምናለህ እንደ ንግስት ታከብራታለህ እሷ ግን ዛሬ የት እንዳለች ተመልከት አላምንሽ አታምነኝ እንግዲያስ ና ያለችበት አልተሳይ ዮናስ ምን ዝም አልክ ጫካውን በጣም ወድጄዋለሁ ዝም ብሎ ያዳምጥሻል ካንቺ ምንም አይጠይቅም አዎ ብቻ ሙዚቃ ማጥናት ስፈልግ የሚመጣበት ቦታ ነው በእውነት ጥሩ ቦታ ነው ያሳየሽ አንዱን አስነገረኝ እስኪ ምንድን ነው ያስጨነቀ እውነት ሳይሆን ተረት ንገርሽ ተረት እሺ በአንድ ወቅት በጣም በደስታ በተሞላ ቤት ውስጥ የሚኖር አንድ ልጅ ነበር የእናቱ ቁጣና ፈገግታ
ልጁም ይሄን እያየ ስላደገ በሴቶች ላይ ታላቅ ጥላቻ አደረበት። የልጁም እናት የከፋትን የምታወያየው ስላልነበራት ህመሟን ወጥ እንዳደረገች ሞተች። እሺ ከዛስ ልጁ ምን ሆነ? የልጁ አባት ውቅያኖሶችን አልፎ ከሴት ጋር ልጁን ጥሎ ወደ ውጭ ተሰደደ። ሁልጊዜ አባት ለልጁ ደካማ ጎንን ለማንም አትናገር፣ አለበዚያ በደካማ ጎን ያጠቋል እያለ ከምክር ጋር ገንዘብ ይልክለታል። ልጁም የአባቱን ምክር ተቀብሎ ከእናቱ ደግነት ይልቅ እነዛ እናቱ ላይ የሚያላግጡ የነበሩ ሴቶችን እንደ መበቀል አድርጎ ቆጥሮት እሱም እንደ አባቱ ሴት ያበዛል። ይህማ መጥፎ ውሳኔ ነው። ተረት አይደል? ቢሆንም ያስደነግጣል። ወደ ጎን አትመልከች። ሲመስለኝ አንድ ሰው እያየ ነው። በዚህ ጋር ነበር የሄዱት። ይሄማ ሄርሜላ ሙዚቃ መታለኝ ማለት ነው። ከዚህ በፊት ታውቀዋለህ ማለት ነው? በዚህ አንተ ከሽ ጋር ደግሞ እዚህ ምን ትሰራላችሁ? አሁን ማስመስሉን ተጨሱ ይታል ልታታለኝ የሞከርክ ነው? ሄርሜላ ስለማን ነው የምትጠይቀኝ? እኔ እንዴም እዚህ ብቻዬን ነኝ። አንተ ግን ከዚህ ጋር እዚህ ምን ትሰራላችሁ? ቅጥፈቱን ትተሽ እውነቱን ብትናገር ያሻልሻል። ጭራሽ ተባብራችሁ ደበድቡኝ ነው? አረ እንደሱ አይደለም። ልቀቀኝ ሳሚ። እኔ ምን አብድዬብህ ነው ከሷ ጋር የምትንዘላዘለው? እንደሱ እኮ አይደለም። ልቀቀኝ። በጣም አስመሳይ ሰው ነህ። እኔ ሄርሚ እንደሱ እኮ አይደለም እኮ። ሄደህ የምትሸውደውን ሸውድ። እሺ እኔ ግን ሄርሜላ ነኝ። ልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል። አንቺን አምኜ መምጣቴ ጭራሹኑ ከሷ ላይ ይሽ ዝም በይ ውሸታም አቃጣሪ። ሁለተኛ ወሬ ይዘሽ ወደ እኔ መጪ እንጣላለን። አስቀይመሻለሁ። ወያላወክበት ሰዶ ማሳደዱን በራስ እውነትም ይቻለው የቲያትር መድረክ ናት።
ምንድነው የምትፈልገው? እሺ አሁን መንገዱን ትለቅልኝ። ሰሞኑን ወላጅ አብልቼ ወደ ትምህርት ቤት ስለማልመለስ ይሄን ኖት ጻፊልኝ። ለምንድነው የማትተወኝ? ቆይ እሺ ችግር ምንድነው? ንገረኝ እስቲ። ችግሬማ እናንተ ናችሁ። አሁን ኖቱን ጽፊልኛለሽ አትጽፊልኝ? ሁለቱ። አቤት። ከከፈልክ ጽፍላለሁ፣ ካልከፈልክ ደግሞ አትጽፊም። እሺ አጁስ ከፍላለሁ። ሰማኛለህ? እንደውም ለፈር ያልጽፍም። እሺ ዛፍ ላይ ስትሆኚ ማንም አይነካኝም ብለሽ ትፎክሪያለሽ አይደል? ይኸውልህ ዮናስ፣ ንስሮች ከርቀት ያዩሃል። አይናቸው ውስጥ የገባ ቀን ግን እመነኝ አንጠልጥለው ወደ ጉድጓድ ይጥሉሃል። ነገሩን ናሽናል ጂኦግራፊ አታደርጊ። አንቺ ብቻ ጻፊ እንጂ ስለ ብሩ አታስቢ። መልካም። ሰላም ነው ሮዛ ይታሉ። እነሱ አይመጡኛል። እኔ ልኪያቸው እንዴት ይቀራሉ? የሆነ ችግር አጋጥሟቸው ነው ተያዣቸው። ምን አልሽ አንቺ? እኔ ባላሳዝንሽ ዳኒ ያሳዝንሽ? ዳኒ ምን ሆነ? ማለት ዮናስ በዚህ በማትረባ ከትምህርት ቤት ሲባረር ትንሽ ያሳዝናችሁ? እሺ ከምን ደረሳችሁ? ያ የተለመደ ስራውን ነው የምትሰራው። ምን ማለት ነው? ያው ለተማሪዎች ነው መጻፍ ነው። እንዴት ታወቃችሁ? ለሆነ ልጅ ደብተር ተሰጠው ነበር። ከዛ ዮናስ መጣ። እሺ ከዛስ? ከዛማ እንደባለፈው አይነት ጸብ እንዳይፈጠር ብለን ተለካካዩ ጠፋ። እናንተ ቀሽሞች በቀኝ ብቻ ነው ጠርታችሁ ያወቃችሁት? ተከተሏት። ጨዋታውን ግን ብንቀይር ይሻላል። ህሊና ልክ ነህ ሰኒ። እርግጥ ነው ሁሌም እኔ ወድቄ ስታኙ ነው አይደል የሚያስደስታችሁ? እንደዛ አይደለም ሰኒ። እሺ እንዴት ነው? መጀመሪያ ለትምህርት ቤቱ አንቺም ለማክደመል ከምሲት መሆንሽን ማሳየት አለብን። እሺ ከዛስ? ከዛማ ማክዳ ላይ ለሚፈጠሩ መጥፎ ነገሮች አንቺ ተጠያቂ አትሁኚ። ከዛ ሰብስቢ ይሳካል። በጣም ጥሩ የኔ ምርጦች። አሁን ከነዛ ቀሽሞች ተሽላችሁ ተገኝታችኋል። አይገርምሽ ሀሴት? ሚኪ ግን ለምንድን ነው እናንተን ሲያይ የሮጠው? አውቅሻው እንደውም ያ ጫማ ጠራጊ። ሀሴት እየሰማሽኝ አይደለም? ምን አልሽኝ ማኪ? ሀሳብሽ እዚህ አይደለም። የተፈጠረ ነገር አለ ወይስ አሁንም ስለ ዮናስ እየተጨነቅሽ ነው? ዮናስ ከዚህ በኋላ አይመጣም ማለት ነው? እኔ እኮ ለምን ስለሱ አብዝተሽ እንደምትጨነቂ ነው የማይገባኝ። አልገባሽም እኮ ማኪ። እሱ ምንም ባላደረገ ነው እንደዚህ እየተቀጣ ያለው። ሁሉም የኔ ጥፋት ነው ማለት። ምን እያልሽኝ ነው? ንጹህ አየር መውሰድ እፈልጋለሁ። እንደምን አደላችሁ ተማሪዎች? አሳይመንት ነበረን አይደል? እስቲ አሳይመንቶቻችሁን አውጡ። ከባድ ነው። ስንት ጊዜ ነው አሳይመንት ተሰጥቶ ነው የደረስሽው? እሺ ወልሰሽ ነው ያለው እንጂ ሲስተም ነው። አንተ ምን ያደለክሽ ማክዳ? ይሄ ጽሁፍ አይደለም ያንቺ ጽሁፍ ነው። ይሄ እኮ ገዛ አይደለም ማክዳ። ኃላፊነቱን የማይወጣ ዜጋ እንዲሆን እያደለክሽው ነው።
ሌላ ለማሰተሻል ካንቺ ጋር በኋላ ከክፍል በኋላ ምን እንነጋገር ይሆናል። ሀሴት እጄን መሆን እፈልጋለሁ ዳኒ። አውቃለሁ ሀሴት፣ ሰዎች ለብቻቸው መሆን ጊዜ ያስፈልጋቸዋል። ግን ደግሞ ለብቻ መሆን ራሱ የከፋ ህመም አለው። ሀሴት፣ ለአንቺ እንደማይጨነቅ ሰው እንድታየኝ አልፈልግም። ከዚህ በኋላ የልብ ጓደኛሞች ነን። እሺ? ለልብ ጓደኝነት ብቁ አይደለሁም ዳኒ። እንደሱ አትበይ። ለምን እንደሱ ታያለሽ? ምክንያቱም ሁሉም ነገር አበላሽቼዋለሁ። ሀሴት፣ ለምንድን ነው እንደሱ እያልሽ ያለሽው? ዮናስ የሚሉ ሴቶች ሁሉ ዛሬ ከክላስ ሲቀር ሁሉም ረስቶታል። በሴቶች ላይ ቀልዷል፣ ተጫውቷል ብሎ እንዳልቀርብ ያስፈራሩኛል። ያስፈራሩኝ ግን ሁሉም እሱን ይፈልጉታል። እኔ ልጠለው አልችልም፣ ምክንያቱም እወደዋለሁ። ሀሴት፣ ምንድን ነው የምታወሪው? አውቃለሁ ዮናስ ለፍቅር ታማኝ አይደለም፣ ግን ቃሪያን ሲወዱ ከነማቃጠሉ ነው አይደል? ሀሴት፣ ዮናስና እኔ ልብ ጓደኛሞች ነበር። ግን ደግሞ ወላሂ እሱ ማናገር አልችልም። ግን ደግሞ አንቺ ማክዳ ላይ ያደረገውን እያንዳንዱ ነገር ታውቂያለሽ። አውቃለሁ ዳኒ። ለዛ ነው ጭራቅ የሆን ካከለ የተሰማኝ። የማክዳን በደል ረሳው፣ የራሴን ፍቅር አስበለጥኩ። እኔ ግን እያንዳንዱን ነገር ማክዳ ላይ ያደረጋትን አልረሳለትም። ምክንያቱም ደግሞ ማክዳን ከልቤ ወዳታል። የመጣሁት ስለማስለዋወቅ ነው። ሀሴት፣ ዮናስ ድጋሚ ትምህርት ቤታችን ስጋት ያለ ከቤተሰቡ ጋር ተነጋግረን አስፈላጊውን ቅጣት እንቀጥላለን። ስለሷ አትጨነቂ። እጨነቃለሁ ቲቸር፣ ያደረገው ስህተት እንደሆነ አውቃለሁ፣ ግን ህመሙን አይቻለሁ። እሱ ተጸጽቷል። ሀሴት፣ የእሱ ጥጠት ቅጣትን ከመፍራት ነው። እውነተኛ ጥጠት ግን ከመለወጥ ጋር እኔም እንዲሰጥ የምፈልገው ተጸጽቶ የመለወጥ እድል ነው። እባክህ ቲቸር፣ የጥፋቱ አካል ነበርኩ፣ በቀጥተኛ ሳይሆን በተዘዋዋሪ። በተዘዋዋሪ ማክዳን ከጥቃት መጠበቅ እችል ነበር፣ ግን የዮናስና የማክዳን ጸብ እያየሁ ጸጥ ያልኩት እኔ ነኝ። ሀሴት፣ ለዮናስ ድርጊት አንቺ ተጠያቂ አይደለሽም። ዝም ብለሽ ትምህርትሽን ተማሪ። አንቺ ትምህርት ቤታችን የሚኮራብሽ ጎበዛ ተማሪ ነሽ። ዮናስ ግን ላደረገው ነገር ትክክለኛው ቅጣት ያገኛል። እባክህ ቲቸር፣ እኔ እሱ መምከርና መለወጥ እችላለሁ። ሀሴት፣ ምን እያልሽ ነው? ሁለተኛ እድል እንዲሰጠው እየጠየቅኩ ነው ቲቸር። የምትናገረው ነገር ግን አስተውለሻል? ሀሴት፣ ዮናስ ላደረገው ነገር ቅጣት ያስፈልገው እያልሽ ነው? አይ አይደለም፣ ማስተማር የሚቻለውን መቅጣት ብቻ ተገቢ ነው ብለህ ታስባለህ? በእርግጥ ምክሮች ከቅጣት ይልቅ
የተበላሹ አስተሳሰቦችን እንደሚፈውሱ አምናለሁ። እኔም ያንን ነው ያልኩት። መከራ የምለውጥበትን እድል ስጠኝ እያልኩ ነው። ለምንድን ነው የምትከራከሪለት ሀሴት? ምክንያቱም አብሬ ዘፈን ነው የምጫወት ብዬ ሀሳቡን ያመጣሁት እኔ ነኝ። ለዛ ነው ጸጸቱን ያልቻልኩት። ሀሴት ምን እያልሽ ነው? እንደዚህ ያሉ ነገሮች እኮ ባህላችን አለ፣ ሰዎችን ይጎዳሉ። አንቺ ደግሞ አስተዋይ ሴት እኮ ነሽ። ነገር ግን ዮናስን ለመለወጥና ለመቀየር ያደረግሽውን ነገር ሳላደንቅ አላልፍም። ለዛም አንድ እድል እንሰጠዋለን፣ ግን ከአንድ ቅድመ ሁኔታ አለ። እውነት ቲቸር? እሱ ምንም ለማድረግ ዝግጁ ነው። በክፍሉ ተማሪዎቹ ፊት ለፊት ቆሞ ይቅርታ መጠየቅ አለበት። ያኔ ዮናስ እንደተለወጠ እናረጋግጣለን ማለት ነው። እሺ ቲቸር፣ አመጣዋለሁ። በተማሪዎች ፊትም ይቅርታ ይጠይቃል። አመሰግናለሁ። ሀሴት፣ ይህ የመጨረሻ ነው። እንደዚህ ያሉ ነገሮች በትምህርት ቤታችን ውስጥ እንዳይደገሙ አንቺ ፈርቀዳጅ መሆን አለብሽ። አሁን የትምህርት ቤት ሰዓት እንዲያልፍብሽ ውጪ። አባት እዚህ ሰፈር ዮናስ የሚባል ልጅ ታውቃለህ? መንገድ ለመንገድ የሚያዞራችሁ ቀርቶ ቤቱ ጣጣ ባይሆን በዚህ በኩል ሄዷል። ብትሮጪ ትደርሽበታለሽ። እሺ፣ አመሰግናለሁ። ሀሴት እንዴት ሰፈሬን አወቅሽው? ደግሞ ጾይ ሰዓት መምህር ሲሳይ ይቅርታ እንዳደረገልክ ሲነግረኝ መታገስ አልቻልኩም። የትምህርት ቤታችን አጥር ዘልዬ ነው የመጣሁት። ደግሞ ተሳክቶልኛል፣ አገኘሁክ። ሀሴት ለምን ይሄን ያህል ዋጋ ትከፍያለሽ? በቃ አንድ ቀን ቀሚስሽ ተበላሽቶ ስለረዳሁሽ ነው? አይደለም፣ ምክንያቱም እንደምትለወጥ ስለማምን ነው። ደግሞ መምህር ሲሳይ ይቅርታ አድርጎልሃል፣ ግን አንድ ነገር ካደረግክ ነው። እሱንም የትምህርት ቤታችን ተማሪዎች ከልብ ይቅርታ ከጠየቃቸው። እኔ ይቅርታ አልጠይቅ ሀሴት? ምን ችግር አለ ዮናስ? እንዴ ይቅርታ እኮ የትልልቅ ሰዎች ስነ ምግባር ነው። እሺ ላንቺ ስላደርገዋለሁ። ደግሞ ልነግርህ የምፈልገው ነገር አለ ዮናስ። ሀሴት ትባላለች፣ የትምህርት ቤታችን ሰቃይ ተማሪ ነች። ሄርሜላ እባላለሁ። እቺ ቆሽሻል። ሀሴት በቃ ነገ ትምህርት ቤት እመጣለሁ። እሺ ተማሪውንም ይቅርታ ጠይቃለሁ። አመሰግናለሁ።
ፍቅሬ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በኔ ብቻ ትረት እንኳን ወደደ እንጂ ልቤም አንተን ብቻ አልክዳላት ፈው ቃሌን በፍራቻ እንኳን ጠበቅኩ እንጂ ቆሜ ኪዳን ምህረት መች ገፋ ነበር በኔ ብቻ ትረት እንኳን ወደደ እንጂ ልቤም አንተን ብቻ አልክዳላት አሁን ምን አደረኩ? ለምን እንደምትከታተይ? ዛሬ እንደምንገናኝ ቀጠሮ ነበረ። ስጠብቅ ቀረለ። ምን ሆነ? ምን የምታወራው? ዝም አታያትም? እሷ ሁል ጊዜ እንደዚህ ነች። እኔ መረበሽ ብቻ። እኔን መረበሽ? አዎ በቃ ጣል ጣል ሳረግሽ አይገባሽም? በቃ አልፈልግሽም። ምን? ነኝ እንሂድ መክቲ። አይደለም አትሄድም። አትሄድም። ተው አትሄድም። እኔ አፈቅራለሁ ከአፍ ሳይሆን ከልቤ። እኔ ግን አላፈቅርሽም። ዮናስ ምን እያደረግክ ነው? ምን እየሆንክ ነው? ዮኒ በመካከላችን ጠብ አልነበረ። እጄን ያዝ፣ ለብቻችን ቁጭ ብለን እናውራ። እጄን ያዝ? ጭራሽ እጁን መያዝ ያምርሻል? ዝም አታያትም? አቤት ምን ፈለግሽ? ማለት ምን እየሆንክብኝ ነው? እየቀለድክ ነው አይደል? እና ለብቻችን ቁጭ ብለን እናውራ። ልቀቂኝ። እቺ ሰው አብዳለች። ሰዎች እንዲያዩት በአደባባይ በውሸት ታለቅሳለች። ጨርሶ ከሷ ጋር ምንም የለኝም። አብዳለች። አበባዋን ይዛበደች። አይ አላበድኩም ዮኒ። እኔ አሁንም ቢሆን አንተን ወዳለሁ፣ አፈቅራለሁ። ይሄውን የምታወራው ፍቅር ይመስላችኋል? እባካችሁ እርዷት። አበባ እኮ ታማለች። ወላጅ ጋይስ አላበድኩም ዮኒ። አንተ የምር ነው እንዴ? ኧረ ፊቷን ቀየረች። ወይኔ አንቺ ፈጽመሽ አብደሻል። አረን ወላጅ ምድራ ያንተም መውደድ እኔ አጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኛ ይክፋሽ ካንገቴ ስትገባ በፍቅር ጠራይ ነበረ በትንፋሽ ያን ሁሉ ሳወርደው ሳወጣው ደስታው ከፊቴ ይመጣና የውል አልባ ሀሳብ ሲያሰጥመኝ ትዝታ በልጦ ከጣና ስምህን በየቀኑ መሬት ላይ እየጻፍኩኝ መንገድ እንዲያመጣ ጠብቅ ነበር። አይቼዋለሁ። ከፍቅሬ በላይ በቀሉ ፍቅሬን እንዲናገር የፈቀደውን እሱን አይቼዋለሁ።
ነገሮች በሰብኩባቸው መንገድ ሊሄዱልኝ አልቻሉም። ዮናስን መቅረብ በጣም ከባድ ሆኖብኛል። ስሜትሽ ይገባኛል። እባክሽ አታልቅሽ። በጣም ብዙ ነገር ተደራረበብኝ። የቱ ልክ የቱ ስህተት እንደሆነ እንኳን አላውቅም። ልክ ነሽ እኮ ራስሽን አጣብቂኝ ውስጥ እየከተትሽ ነው። እኔም ዝም ብዬ እያየሁሽ። የግድ ዮናስን መቅረብ አለብኝ። መለወጥ እፈልጋለሁ። አሲብ ነገሮችን በጥንቃቄ ማድረግ አለብሽ። እንዳትጎጂ። ነገሮች ሁሉ ቀላል አይደሉም። ቢኒ በደንብ ታውቀኛለህ። ባመንኩበት ነገር ማንም ሊያስቆመኝ አይችልም። ቢሆንም በስሜትና በመፈለግ ብቻ የሚሆኑ ነገሮች መጨረሻቸው ደስ አይልም። እሱን ለኔ ተው። ከቻልክ አግዘኝ። እኔ በምን አቅም? ፈጣሪ አግዝሽ እንጂ። ተስፋ እየቆረጥክ ነው ማለት ነው? ኧረ እኔ ስቀልድ ነው። አሴት ጠንካራና መልካም ልብ ያለሽ ሴት ነሽ። መልካምነትሽ ደግሞ እንዲያሸንፍ ይሻላል። ቢኒ በጣም አመሰግናለሁ። ግን የዮናስ ጉዳይ መቼም ተስፋ አልቆርጥም። በህይወቴ ትልቁ ቁም ነገር እሱ ነው። ያቺ ከዚህ እዚህ ናት። ማናት? እቺ ቤቲ ናታ። በእናትህ ባለፈው ዕለት ቃል እንደገባህልኝ ከዚህ በኋላ እኔን መከታተል እንድታቆም ትንሽ አስፈራራት። ትንሽ አትንገጣት። እሺ ታይቶኛው መሰለኝ እንጃ ብትለየ ተላላኪው እኔ ነው። ሴትን ተከትሎ ገደል የገባው ምስኪን ታውቃለህ? ተረት የሚመስሉ ብዙ ጨዋታዎችን አብዛሉት እና ምን ነው በጊዜ አንድ ሰው ትወና ያስተምረኛል ብዬ ነበር። ድንገት ምን አይነት ትወና ነው መስራት የፈለግከው? አንድ ሴትን ስለሚያስፈራራ ገጸ ባህሪ ኢምፕሮቫይዜሽን ትችላለህ? ሰራው አይቻልም። አይከብደኝም። እንደምን ቆይ አንቺ ምን ልሁን ብለሽ ነው ልጅቷን? ስለማን ነው የምታወራው? ምንም እንዳላወቀ ማስመሰል ነው። ተቆም ኦኬ ገባኝ። ስለዛሽ ፌንጣ ነው እያወራኝ ያለው? ስነ ስርዓትሽን ያዥ። ሁለተኛ አጠገቧ እንዳትደርሺ። ብደርስስ አስቀይምሻለሁ። ተረጋጋ እንጂ ትወና ብለህ እኮ የምራረርከው። ኧረ አልቻልኩበት። ለካ ቆንጆ መቆጣት እንደዚህ ከባድ ነው አይደል? ስልክሽ አስደውላል? ማን ብዬ ሴቭ ላድርግ? ቤቲ ብለህ ሴቭ አድርገው። እሺ ቤቲ እደውላለሁ። እንዴ ልምምድ እኮ አለ። አዎ አስተማሪ ማውራት አለብኝ። ለዛ ነው። ቻው በቃ እደውልልሻለሁ። እሺ ቻው። አይደለም ጉሩሜ፣ ጥሩ ስሜት ላስመስለኝ ስታይኝ አትደሰት። ንገራት እውነቱን። ታዲያ ምን ችግር አለው? አስረዳት። የምትረዳኝ ይመስላል? አንተም ጥሩ ስሜት ላይ ትመስለኛለች። ሂድና አውራት። አትፍራ። ሂድ እንዳፈረ ኤርሚ። ምንድን ነው ደግሞ? ምን ቀረ? ይኸውልሽ ኤርሚ እኮ በጣም ነው የምወድሽ።
ያ ላጣሽ ስለማልፈልግ ነው። እሷ አሳስታኝ ነው። በጣም ይቅርበኝ። አንተ ሁሌ ማናደር ነው የሚያስደስት? ኧረ እኔ አንቺ ሁሌ ማስደሰት ነው እንጂ ፈልገው እንደው እኮ ይኸውልሽ ለህልምሽ ብዬ ገንዘብ ሁሉ እያጠራቀምኩ ነው። የምርህን ነው ሳሚ? አዎ ሄድሚ፣ ላጣሽ አልፈልግም። ምን ላጣ አልፈልግም፣ ይቅርታ። እንዴት ነው አልገባኝ ያንቺ አካሄድ በፍቅር አብሮ ለመራመድ እጆችሽም አንዳንዴ አርፎ ሳይም ከክንዴ የኔው ነሽ መውደዴ አታላይ ነች ያቺ ልጅ አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከሆዴ ቤቷን ሰራች ላታዛልቅ ላታወጣኝ ጥላኝ ጠፋች አታላይ ነች ፍቅሬን አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከሆዴ ቤቷን ሰራች ላታዛልቅ ላታወጣኝ ጥላኝ ጠፋች። ይቺ ምንጥ እኮ ልጁን አሳመነችው። ማናት ደግሞ? ቼርሜላ ናት። ሳሚ ተበዳይ እንደሆነች ያሳመነችው። ማለት ምን ተፈጥሮ ነው? ትናንትና ከሄለኒ ጋር መንገድ ላይ አይቻቸው ሳሚን ላሳየው ከመቀስፈት ስትሄድ ብቻዋን ቁጭ ብላለች። የሌባ አይነ ደረቅ ጭራሽ እንዴት ትጠረጥረኛለህ ብላ እሱን ተወቃሽ አደረገችው። ሰይጣን የሚቀናባት አስመሳይ እኮ ናት። በጣም ከእሷ ጋር እንዲህ ሊያስያዝሽ ምን እንደሆነ አልገባኝም። ቆይ ቢቀርብሽስ? አልተዋትም። ቤቲ አሁን ቀዳዳዋን አግኝቻለሁ። በዛ ቀዳዳ ገብቼ ሰው ሁሉ የተደበቀ ማስኳል እንዲያይላት ነው ማለት። ይሄ ነገር ግን ቢቀርብሽ ይሻልሻል። እሱ ለምን ማኪ እንዴት ነሽ? ደህና ነኝ። ምን ነው በሰላም? አዎ በሰላም ነው። ትንሽ የማማክርሽ ጉዳይ ነበረች። ኦኬ ምን ነበር? እየሄድን እናውራ? እሺ እሺ። ስለምን ነበር ልታወራኝ የነበረው? ትንሽ ተኮሳተሪብኝ እኮ የማወራሽ ነገር እንዳለ ግራ ገባኝ። ስለ ሀሴት እንድናወራ ነበረ። ሀሴት ልክ አይደለችም። ኪዮናስ ደግሞ ልናድናት ግዴታ ይገባል። ይኸውልህ ዳኒ፣ ልናሳያት እንደሚገባ እኮ አውቃለሁ። ግን ሀሴት አሁን ላይ እኔን መስማት አቁማለች። ይባስ ብሎ ደግሞ ዛሬ ትምህርት ቤት ቀርታለች። ሀሴት በፍቅር ታወራለች። የምትያት ነገር እንዳለ በክፋት እንደሆነ ነው የሚሰማት። ስለዚህ እውነቱን ልንነግራት ሳይሆን ልናሳያት ነው የሚገባው። ልናሳያት? ቆይ እንዴት? ኪዮናስ ጋር እንደ ድሮ እንዲቀራረቡና እውነቱን እንድትረዳ ማድረግ ነው። እማይሆን ሀሳብ ነው። ሀሴት ትጎዳለች። ሌላ አማራጭ የለንማ ማኪ። እንዳይጎዳት ነገሮችን በቅርበት ሆነን መከታተል ነው። እኔም እንደ ድሮ ነገሮችን አስተካክላለሁ ከሱ ጋር፣ አንቺም ደግሞ ለሱ አቅርብ ነሽ። እርግጠኛ ነህ ዳኒ? ድጋሚ ቢጎዳትስ? ሌላ አማራጭ የለንም ማኪ።
ቢያንስ ዝም ብለን ቁጭ ከምንል አንዳንድ ነገሮችን እንሞክር። እሺ ዮኒ አትከተይ። ከአንቺ ጋር ቆሚ፣ ነገር ሁሉ ተበላሸ። ቲሸር ወደ አንተ እየመጣ ነበር። ለምን ነበር? ቲሸር ባለፈው ማክዳ ላይ ተገቢ ያለውን ነገር በማድረግ እሷንም ጎድተን እናንተንም ማስጨነቀን ይቅርታ ልንጠይቅ ነው። መመሪ ነውክም በዚህ ጉዳይ አዝኖብን ሴክሽን ተቀየረ ሰምተናል። ቲሸር በጣም ተጸጽተናል። አንድ ታሪክ ልንገራችሁ። አንዲት ደካማ እናትና አንድ ወጣት ልጅ በቤት ውስጥ ይጨቃጨቃሉ። ታዲያ ወጣቱ በንዴት እናቱን ገፍትሯት ይወጣል። ታዲያ እናቱ ሲገፈትራት ግን ጀርባዋ ላይ የነበረው ወንበር ጭንቅላቷን ይመታል። በዛም ምክንያትም እናትየዋ የነርቭ ችግር ያጋጥማታል፣ መስማትም ታቆማለች። ታዲያ ይህንን ያወቁት ጎረቤት ልጁ እንዲመለስና እናቱን እንዲያት ይጨቀጭቁት ነው። ልጁ ግን አሻፈረኝ በማለት አልመለስም ይላቸዋል። እናት ግን ሁሉ ጊዜ በሩን ክፍት አድርጋ ትተኛ ነበር። ይህን የተረዱትን ጎረቤት ገብተው ያናግሯታል። ለምንድን ነው ሁሉ ጊዜ በርሽን ክፍት የምታደርጊው ይላታል። እናትም የደረሰባትን ነገር ሁሉ ነገራቸው። ምናልባት ልጅ መጥቶ በሩን እንኳን ባየው ተዘግቶ እንዳያገኘው ነው ብላ ተነግራቸዋለች። መላችሁ ፈልጌ ነው፣ ይቅርታ ድክመት አይደለም፣ ፍቅር እንዲመለስ ልብን የመክፈት ጥበብ እንጂ። ይቅርታችሁን ተቀብያለሁ። አመሰግናለሁ። ቲቸር ድጋሚ በእንደዚህ አይነት ተግባር ውስጥ አልገኝም። መግዛት ለማይችሉ ደብተር ምናምን ይዤ መጥቻለሁ። በኋላ ቢሮ እሺ አይ ዳኒ ደግሞ እንደዚህ አይነት ሀሳብ ከየት መጣልህ? ሀሴት እየተጎዳች ነው እና ደግሞ እየተጎዳች እያየሁ ዝም ብዬ ማየት አልቻልኩም። ስለዚህ የሆነ ነገር ማድረግ አለብን። እየተጎዳች እንደሆነም እኮ እኔም አውቃለሁ፣ ግን ዮኒ ቀላል አይደለም። አውቃለሁ ሰኒ፣ ቀላል አይደለም። ለዛም ነው እንድታግዥኝ እኮ እርዳታችን የጠየኩሽ። እኔማ እኮ ሁል ጊዜ ከጎን ነው መሆን የምፈልገው፣ አንተን እንጂ የምትገፋኝ። የግል አለመግባባታችን በጋራ ጉዳያችን ላይ እንዳንተጋገዝ ሊያደርገን ይገባል ብዬ አላምንም። አይ ዳኒ መቼ የምትለው አታጣሙ። እሺ ምንድን ነው ያሰብከው? ይኸውልሽ የማኪ ልደት ደርሷል። ስለዚህ ፓሪ እናዘጋጃለን ማለት ነው። ያኔ ደግሞ ሀሴት እና ዮኒም ስለሚመጡ እንዲያወሩና እንዲግባቡ እናደርጋለን ማለት ነው። መቼም ዞሮ ከሷ ጋር ምናሽ? አይ በቃሽ ተስማምቻለሁ። እንግዲህ ለዚህ እኮ ነው። ኧረ መገላመጥ ይቀራል። ትነፋፊያለሽ።
ይሁን ቆይ እንዴ ላስረዳ ትናንት እኮ ምን ቆይ ማውሸቱ ለምን አስፈለገ አንተ እንዳሰብኩ አይደለም በሆነ ነገር ተከፍቶ ያጽናናውት ነበር ሲጀመር መብትሽ እኮ ነው አያገባኝም መልካም ሰዎች ካለፈው ጊዜ ልቅ የሚመጣውን ጊዜ ነው የሚያስቡት ደግሞ ነው ይቅርታ ልባቸው ክፍት ነው ይቅርታ በቃ ካንቺ ማምለጥ አይቻልም ማለት ነው በቃ ይቅርታ ካደረክልኝ የበኋላ ዝግጅት ላይ እንዳታረፍድ እኔ ሂድ ልዘጋጅ ከንፈሯ ድባብ ጥዑም ቃል ማስፈሪያ አጀብ የንብ ንግሥት የማር መናኸሪያ ውበት አርከፍክፎ ተፈጥሮ የመጠናት የቁም ነገር መጋብ የእምነት ማህተም ናት የእምነት ማህተም ናት የእምነት ማህተም ናት ማርና ወተቴ ነሽ ደጋፊና ክብሬ ለቤቴ እስኪ ስሚ ልንገርሽ ላዚም ስላንቺ ካንጀቴ አንቺ ነሽ የፍቅር እመቤቴ ለምን ትከተለኛለህ ዮናስ ስሜን አትጥራ መወለድ ቋንቋ ነው ትለኝ የለ እንዴ እና ከይቅርታ በላይ ምንም ነገር የለም እሺ ከፈለክቶ ዳን እዚህ ድረስ መተማ አላስለፋ ድሮም እኮ ኩርፊያ ያምርብህ ይልቅ እሱን ተውና አሪፍ ፕሮግራም አደረግን ገብስ በዛውም አሪፍ ቺኮች አሉ ዮናስ ና አታካብድ እባክህ
ይህች አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜ በመሆኑ በቃ ተለያየን መሪር ነው ሐዘኑ ዝግጁ አትመስልም። እንግዲህ የሆነ ችግር አለ። የሆነው ለቀጣይ ፋንቺ መልካሽ የሚሰበስብበት ቢሆንስ አልሰማሽም? ምን አይነት ነገር አንዴ አዳምጪ። ኧረ አንዴ እንደማመጥ አንዴ ቶሎ ተናገር እባክህ። ምን ከመሰለ ወሬ ላይ መሰለክ ያስቆጋል። እሬ ላሽ እቺ ደግሞ ለወሬና ለምግብ ያለሽ ፍቅር ይለያል። እሺ አንዴ እንደማመጥ ከነገ ወዲያ ፓሪ ኖረናል። ሊቃወጥ ነው። አዳምጡኛ፣ አልጨረስኩም፣ አስጨርሱኝ እንጂ የማኪ ልደት ነውና ሰርፕራይዝ ስለሆነ አንድ ሰው እንዳያወራላት እና ትኬቱን እየመጣችሁ ከኔና ከቅዱስ ይገኛል። ይቀወጣል። አንቺ ራስህ ምን ሲገቡ እንጂ ኧረ ጨብጭቡ። ምን እሺ ነው? አልተደሰታችሁ? አንተ በሽተኛ ነህ እንዴ? ምንድነው ዝም ብለህ የምታገበጨው? ተረጋጋ እንጂ ችግር አትፍጠር። ችግሩንማ መፍጠር ከጀመርክ ቆየ። አርፈህ ብትቀመጥ ነው የሚሻለው። ምን ልታደርገኝ? ሲጀመር እኮ አንተ እዚህ መገኘት አልነበረብኝ። ስርዓት አስተምርሃለሁ። አራት ቆይ፣ ተረጋጉ። ቆይ ሌሎቻችሁ ቁጭ በሉ፣ ፕሮግራሙ ይቀጥላል። ቆይ ተረጋጉ። እነሱን ብቻ አስወጣችሁ። ቆይ ተረጋጉ። ሌሎቻችሁ ቁጭ በሉ፣ ባላችሁበት ቁጭ በሉ። ፕሮግራሙ ይቀጥላል። አንዴ ይታባሽ። ይሄ ነበር የሚገባሽ። ሀሴት ግን የሰሞኑ ሁኔታሽ ምንም እየተመቸኝ አይደለም። ሊጀምርሽ ነው ደግሞ? ሀሴት ነቂ እንጂ። ምን ሆንኩ? ክላስ እየገባሽ አይደለም። ብትገቢም ወይ አትማሪም ወይ ደግሞ ትወጫለሽ። ቆይ ከራስሽ ጋር አይደለም። ፍላጎትሽ ምንድን ነው? ዮናስ ነው የምፈልገውም የማስበውን እሱን ብቻ ነው። አንቺ ሲጀምር እንዴትም ባደርግሽ ልትረጂኝ። ሲጀምር እኔ ለመረዳት ሞክሪ። እሺ ጠብቂ።
የተፈጠረው ነገር ምንም አልገባኝም። ቆይ ሰውየው ማን ነው ንገሪ። አይ እኔ ልነግርህ አልችልም። እሱ እሺ ሰውየው ላንቺ አስጊ ከሆነ ማን ነው ሰውየው ንገሪ። ለእኔ ብቻ አይደለም፣ እሱ ለሚቀርቡ ሰዎች ሁሉ አስጊ ነው። ሄርሜላ ያ ሰው ማን ነበር? እና አንተ እዚህ መገኘት አልነበረብን ማለቱ ለምንድን ነው? እባክህ ዮናስ፣ እባክህ ከዚህ ሂድ። እሱ ምን ማድረግ እንደሚችል አታውቅም እንዴ? ሰውየው እኮ አደገኛ ከሆነ ብቻሽን ልትጋፈጫችሁ። ስለዚህ እኛ ምን ረዳሻለን? አልገባህም? እሱ አንዴ ካየህ አይረሳም። ሊጎዳ ካሰበ አንተ ካራከው በስተቀር እየተከታተለ ነፍስህን ያስጨንቃታል። ስለዚህ ምርዳሽ ሰውየው ማን ነው ንገሪ። ማን ነው? ሄርሚ ንገሪኝ። ከዓመታት በፊት እሱ ሁሉ ነገሬን ተቆጣጠረ። ምርጫዎቼን፣ ህይወቴን፣ መንገዴን። የኔ ከሱ ጋር መሆን ምርጫ ሳይሆን ግዴታ ሆነብኝ። ነፍሴን እያስጨነቃትን ቢሆን ትንሽ ጊዜ አብረን ቆየ። አሁንስ እያስፈራራሽ ነው? ከኔ ጋር ሁኚ ነው የሚልሽ? ቆይ እሱ ማን ነው? ማን ነው? ማን ነው? ጌዲዮ ከነገ ወዲያ ፓሪ ይኖረናል። ፈታ ነው ምን ያስበረከታል? የማኪለት ለሷ እሷ ሰማችሁ ነበር ግን እሷ እንዳሰማሽ መቅረት አይቻልም። ይመቻችሁ፣ እንዳይፈሰባችሁ። መቶ ብር ናስጣታ አንተ ከኔ 100 ብር ሂሳቡን ካለዛችሁ በኋላ ያሽበና አፍቃሪው እዛ ጋር ነው። ይሄን አፍቃሪ ነው እናስቀውጠው ዛሬ። አንቺ አፍቃሪ ፍቅር ነው አመጣ ነው ይልሽ ትኬቱን እዴ መጣ እንዴ? ይሄ ያዘንሽ ሊያበቃ ነው። ልጨፍሪው ነው። 100 ብር ነው። 100 ኧረ 100 ብር ክላስ 100 ብር ነው ብላል እንዴ? ና በእናትህ በቃ እሺ፣ እንዲህ ነው የምትቀውጪው። እሺ የዛ ሰዓት እንዳትተክሺ ብራዘሪ። አሱ ምርጥ ሰው ዛሬ ብቻሽን ታገኝሽ። ዮናስ ናይታችሁታል እንዴ? እባክሽ ዮናስ እና ዳኒ ዛሬ ከረፍት በፊት ክላስ የገቡ ናቸው። እሱን ታዩና ለማኪ ልደት ፓሪ ተፍ እያልን ነው። ታገዢ ነው። ማን ነገራችሁ? ዳኒ ነገረን። በልደቷ ቀን ያላት ሚሞሪ ጥሩ ስላልሆነ ያኔ መቀየር እድል ይኖራል ብዬ አስባለሁ። ግን መጠንቀቅ አለብን። ችግር የለውም ብቻ እንዳትነግራት፣ ሰርፕራይዝ ነው። እሺ ናት ኪቶን በኋላ ክላስ እገዛለሁ።
በቃ በኋላ እሺ ፕሮግራሙን በማዘጋጀት ግን ትረጅናለሽ? አዎ በደንብ ስማ ሰውየው፣ አንተ ሰው ለምን አትሆኝም? ሴት የላከውንክም። ስማ የፈለግከውን ማለት ትችላለሽ። ሄርሜላ ለአመታት ስጎዳት እንደነበር አውቃለሁ፣ ምን እንዳደረክባትም ጭምር። ላንተ የሚሻለው ከዚህ ማምለጥ ብቻ ነው። ካላመለጥኩስ ምን ልታረገኝ? ይልቅ በማታውቀው ታሪኩ ዘው ብለህ ገብተህ የጅብ ራታት ጌዲዮን፣ ከዚህ ማምለክ ካልቻልክ በሰዎች ትከበባለህ። ልታስፈራራኝ የምችል ይመስላል? ጃስ ይህን ከባድ ጨዋታ ከማን ጋር እየተጫወትኩ እንደሆነ አልገባም። ይሄኔ ጉዳ ነቀውኩ በእግዚአብሔር። ኧረ የሆነ ነገር እናርግ። አሁን ጥሩ አጋጣሚ ይመስለኛል። እንንቀሳቀስ። እረፍ ጭባ። በቃ ይሄ ነው አቅም ጌዲዮን። አንድ ነገር ልንገር፣ ሄርሜላንም ሆነ ሌላ ሰው እንደገና መቆጣጠር አትችልም። እሺ እንደዛ ነው ነገሩ። መጣ ከኔ ጋር እንደጀመርክ እንደወንድ ከኔ ጋር አትጨርስም? ዝጋ በቃ። ዲያብስ ሸርሜላ አለቀ ጌዲዮን፣ ተሸንፈሃል። አምልጠ ነው መሰለኝ። አይደርስብህ። የሚደርስብህ እንኳን አትስ እስካሁን ግን ሳንተዋወቃ ዳኒ ይባላል። ዮኒ ጓደኛ ነኝ። ስለተዋወቅን ደስ ብሎኛል። እኔም ደስ ብሎኛል። እኔ ብላችሁ ዶም እኮ ነገ አንድ የልደት ፓሪ አለ። ለምን እዛ ላይ አመጡ እንዴ? የምን ፓሪ ነው አንተ? ለምን ነገር እኮ ጊዜ አጥቼ ነው እኮ። ነገ የባኪ ልደት ነው። እሺ ይሁንልህ፣ እንሂድ በቃ። ልሸኝሽ። እሷን ለመሸኘት ነው ያለው። የሚታይ ቁስላል። በቃ ተጨማሪ አልፈልግም። የሚታየውን የማይድነውን ቁስሌን ግን እንዳክም አልፈቀድሽልኝ። ሰማኛለህ? ገንዘቤን ስጠኝ። የምን ብር? አንቺ ዞር በይ።
ሰማኛለህ? ባትፈታተነኝ ነው እሺ? አይ አለ ግን ይሄው እኮ የተገዛው ነው። ያው ነው እዚህ ለምን ጠይቃቸው? አይ ቶጂ ይሄ አሪፍ አይደል? ስማ አንተ ያበደ ዕቃ ነው በእናት። ኧረ ምን አለ እንኳን ዛሬ እንኳን ለከፈው ቢቀርብህ አንተ ሰውዬ። ምን ታወቃለህ? ዋጣሽ ካገኘው ብዬ። እሺ ስማ ታውቃለህ ማኪ ትገኝበታለች ያልኩት ቦታ እንዳለ ሄጄ ነበር ግን ላገኛት። ኧረ እባክህ ጭራሽ መዋያን መከታተል ጀምረህልኝ። አንተስ ለይቶልሃል። ጠብቀኝ እሺ። ሄሎ ወይ እየመጣሁ ነው ደርሻለሁ። ምን ነው ጌዲዮን ጨረሳችሁ እንዴ? እባክሽ የእነ ዮናስን ጓደኛ ልደት ሊያከብሩ ሄደዋል። ሂድ ያቺ ጭራቅ ኤርሜላ አለችበት። ሳሚን አስከትላ ነው። ያለኔማ ልደቱ እንዲያከብሩ አልፈቅድላቸውም። በይ ቻው፣ ደውልልሻለሁ። ሄሎ ዮኒ ምነው ዛሬ በሽር ጉድ ሞትኩ። አታክሽኝ ነው ደግሞ በጣም ወድሻለሁ። አመሰግናለሁ። ሄይ ዴልሽ ዳልሽ ዮኒ ዮኒ ነው አስተናግድ። እንዴት ናችሁ? ሰላም ነው አላችሁ? እንዴት ነው? ግቡ ግቡ። ዳኒ ሰዓት እየሄደ ነው። ማኪና ታመጣት? አዎ እኔም እያሰብኩኝ ነበረ። በቃ እዚህ ያለው ነገር አደራሽ። እሺ ስትደርስ ምልክት አድርግልኝ። እሺ ቻው። ማኪ እንዴት ነሽ? በር ላይ ነኝ፣ ክፈችልኝ። ምን ማለት? ዳኒ እኮ ነኝ። ገባኝ። ማለቴ ቤቴ በር ላይ ምን ትሰራለህ? እሱም በሩን ከፍተሽልኝ ብንነጋገር አይሻልም? ጉድ እኮ ነው። ማኪ እንዴት ነሽ?
ዳና ነኝ ዳኒ። ምን ነው በሰላም? አዎ በሰላም ነው። የሆነች የምወስድሽ ቦታ ነበረች። የት ዳኒ? እኔ በጣም ደክሞኛል። የትም መሄድ አልፈልግም። ደሞም ደብሮኛል። እኔ አንቺን ብዬ አይደል እንዴ ዝርሽ የመጣሁት? ደሞ አይዞሽ ፈታ ነው እሺ ማረግሽ። ሲጀመር እኔ እናንተ ከቤት ጀምሮ ከትምህርት ቤት ውጪ ይገባኛል ማጂ ስሜትሽ፣ ግን ደሞ እኔንም ተረጂ። ይኸውልህ ዳኒ፣ እኔ ራሴ የምለው ሰው አለ። ስለዚህ አትልፋ። ማኪ እንደሱ አይደለም ግን ዳኒ ይቅርታ። ቻው። ቢያንስ እሺ አንዴ እንኳን በሩን ክፈችና አናግሪኝ። ምን ላናግር ዳኒ? እንዳትጨነቂ ብዬ ነው እንጂ ያልነገርኩሽ ሀሴት ችግር ውስጥ ነው ያለችው። ሀሴት ምን ሆነች? ዮናስን ተከትላ ቁማር ቤት ገብታለች። ምን? አዎ እኔም እስካሁን እንዳትጨነቂ ብዬ ነው ያልነገርኩሽ። ደግሞ ብቻዬን መግባት አልቻልኩኝም። ምክንያቱም ቤቱ ያልዘነጠና ካፕል ያልሆነ አይገባበትም። ቆይ እሷ እንዴት ገባች? ከዮናስ ጋር ነው። ወይኔ ጉዴ በፈጣሪ ስም። እሺ ዮናስ ቢጎዳትስ? ይህም እሱ እንድትረጂ ነው እዚህ ድረስ የመጣሁት። ደግሞ ቤቱ ካፕል ያልሆነና ያልዘነጠ አይገባበትም። ለዛ ብቻዬን መግባትም አልቻልኩም። እሺ ምን እናድርግ? አብረን መሄድ ነው ያለን አማራጭ። ቆይ እሺ እንደዚህ ብሄድስ? እንደዚህ ከሄድሽማ ይነቃብናል። ከታወቀብንማ አያስገቡንም ማለት ነው። ምን አይነት ጣጣ ነው ይህ ሀሴት? እሺ ናገባ ሻፍጥኝሽ። እሺ አንቺ እግሬን ወለም ብሎኝ ነበር። ሆ ለማንኛውም እያየ ሂድ። እሺ ይህም ያምራል፣ ግን ሌላ አማራጭ ነው። ይሄ ምን ሆነ? በጣም ነው ያማረብሽ። አመሰግናለሁ ዳኒ። አንዴ ጫማ ይዤ ልምጣሽ። እንሂድ። ይቻላል። ቤቲ ቤትሻ እንኳን ደህና መጣሽ። ደህና ቆየኝ። መቼም ይሄን የመሰለ ድግስ ላይ እኔ መጥራት በስታ አይደለም። ምን ዘንድሮ እባክሽ ደጋሽ ቀልብ የለውም። ቀልቡን ደግሞ ማን ወሰደው? እንዳንቺ ያሉ ቆንጆች ናቸው። ይዛ እባክሽ ቀልብ ነህ። እኔ እኮ እንደዚያ ነው ቆሞ ቤት መጥቼ አላውቅም። ኧረ አይዞሽ አትፍሪ። ደግሞ ጥንዶችን እንመስል ነይጅሽ እንጂ ወስክተች ነኝ። አይ እዚህ የሚያውቀኝ ሰው ሊኖር ይችላል። ድንገት ቢያየኝስ? እሺ በቃ እንደተጣሉ ጓደኛሞች ነው ምሰል። አይ ነይ ተከተይኝ። ልዩ ልዩ ቀነቡ ልዩ 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 ደስ የሚል ቀነው ልዩ አንተ ፍጹም ነህ የክፋት ደስታን መች ፈቅደ ንጹህ ነው አልከኝ
የቀን ወደ ተገኝተ አንተ ፍጹም ነህ የክፋት ደስታን መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን ልዩ 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 ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ እናንተ ለማምጣታችሁ ጎዳኝን ብታውቁ እኔ ነኝ የማውቀው። ኧረ እንዳለ የሆነ መቃብር ቦታ ነው የሚመስለው። ባይሆን አንድ ታዳኝ አግኝቻለሁ። በኋላ እደውልላችኋለሁ። ቻው። በመቀጠል ይከወጣል ዲጄ ያራ
እኛም በጠብጣቸው የለ እንዴ? እቺ ደግሞ አዲስ ወደድኳት የሚላት ልጅ ናት። ምን? አይዟችሁ ዘና በሉ፣ እኔ ያላቅቃችኋለሁ። እሺ አታያትም እንዴት ትንሽ እንደሚያረጋት? እኔማ እሰራላታለሁ። ሀሴት ምን እየሆንሽ ነው? ተረጋጊ እንጂ። እያቸው እንዴት እንደሚሆኑ እሱ በሰጣት ፊት እኮ ነው እንደዚህ የምትሆነው። የእሱ ስለምን አይታይሽም? ደግሞ እነሱ ላይ ትኩረት ማድረግሽን አቁሚ። ፈታ በይ በቃ። አሁንም የዚህ ልጅ ፍቅር አልወጣላትም ማለት ነው? አረ በቃ ልጅቷን ተዋት እንዴ! ሌሎች ሴቶች እኮ አሉ። ተዝናና እንጂ። አንተ ግን ፍቅረኛ ካገኘች ወንድ ጋር እንዴ ተለጣጥፋ የምትደንሰው? ምንም እኮ ፍቅረኛ ያለው ሰው አትመስልም። ዝማቴው መቼ እንደሚገባው ቆይ ለምን አትተኝ? ሊተውኝ አታፍርም? እንዲሆንም ተው። ይሄንማ ቁጭ ማየታችን